يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالاتك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرض ይሄ ምን ማለት ነው? እንያው 33 50 ነው። አሁን እየሰገደ የቀረው በአማርኛ ምንድን ነው ያለው? እስኪ ጸሎቱም እንግዲህ ገራሚ ጸሎት እኮ ነው የሚጸልዩት። አሜዚንግ ነው። እኔ አሁን በዜማ ብለው ተሳደብክ ነው የሚባለው። ይህንን ነው የቀረው። አንተ ነቢይ ሆይ እኛ እነዚያ ምሮቻቸውን የሰጠሃቸውን ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቸውን ምርኮች እነዚያ ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች፣ የአክስቶችንም ሴት ልጆች፣ የውሽሚዎችንም ሴት ልጆች፣ የውሽሚዎችንም ሴት ልጆች ማግባት ለአንተ ፈቀደንልሃል። ያመነች ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆን ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ። በእርሱ በምዕመናን ላይም በሚስቶቻቸው እጆቻቸው በጨበጧቸው ባሮች ግዴታ ያደረገባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቅደንላል። አላህ መሐሪ አዛኝ ነው። አሚን። ሰገዱ። ብሮ ሲስተር ንቂ ምን ሺ ነው? ሞተዋል እኮ ሰውዬው። ስለ ሞቶ ስለ ነብዩ ነው እንዳለ ሚስት ፈቀድኩልህ፣ ሚስቶቹን አታግባ። ምንድን ነው ያንተ ጸሎቱ? ምንድን ነው ይህ? ጀለስ እኮ መብቱን ለማስከበር ፈጣሪ ነገረኝ ብሎ ያመጣው ቃል ነው። አንተ ትሰግዳለህ ይህንን እየቀረብ ምን ሆነ ነው እንዴ? ምን ሆነሽ ነው? ንቂ ንቂ። ምን አይነት እንቅልፍ ነው የተኛችሁት? ምን አይነት እንቅልፍ፣ ምን አይነት አተኛኘት ነው? ብዙ አይነት አተኛኘት አለ። እናንተ ይከብዳል። ምንድን ነው ጥቅሙ? በአረብኛ ስትለው በቃ በአረብኛ ሸምድደህ ትለዋለህ። ምን እንደምትናገረው ማወቅ አለብህ። ያሳዝናል። ይህንን ነው ሰው እየተናገረው። ጌታ ምስክር፣ ይህንን ነው እየተናገረ ነው። ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁም እያለ ጌታ ሆይ ድረስ ድሮ ንቁ ይሄ ዜማው ተመስጧችሁ እና ሂፕሀፕ ትርጉሙን ሳያውቁ እንደመስማት ነው ለኔ የስድብ የሆኑ ዘፈኖች እና ንቁ። ዜማው ደስ ስላለ ምናምን የሆነ ያምላክ ቃል ምናምን መስሏችሁ ከሆነ በአረብኛ እየተፎገራችሁ ነው እና ምን እንደሚል አትሊስት ለማወቅ ሞክሩ። ምንም ጸሎትም ይሄ መለኮታዊ መገለጥም ሊሆን አይችልም። ምንድን ነው የሚጠቅመው? ምንድን ነው ለአንተ የሚጠቅመው? ሞተ ሰውዬው እኮ ይኸው ሙሉውን ስለ መሐመድ መብት ክብር ነው የሚያወራው። አንተ ግን እስካሁን ትቀረዋለህ። የነቢዩ ሚስት አትግባ፣ ሚስት እንደፈለገ እንዲያገባ የፈለጋትን ሴት መሐመድ እንዲገባ ተፈቀደለት ምናምን እና